ይህንን መልእክት ለ200,000 ሰው ሼር የምናደርግ ከሆነ ከፈጣሪ በታች የአንድ ሰውን ህይወት ከሞት እንታደጋለን። እዚህ ጋር የምትመለከቱት ወጣት ባለትዳርና የአንድ ልጅ አባት ነው። ሁለቱም ኩላሊቶቹ ፌል አድርገዋል። ኩላሊት የሚሰጥ ሰው ከራሱ ቤተሰብ የተገኘ ሲሆን እኔ የቻልኩትን ሁሉንም አደርጋለሁ። ምንም ነገር የለኝም። ኩላሊቴን ሰጣለሁ፣ አንድ አካሌን ሰጣለሁ። እሱ ለልጁ እንዲኖር ፈልጋለሁ። ያው ኩላሊት ከቤት ተገኝቶ የገንዘብ ችግር አጋጥሞን ያው እየተሰቃየን ያለው እርዱኝና ልታከም። ለሕክምናውም 4,500,000 ብር ተጠይቋል። 2,500,000 ብር ከደጋግ ኢትዮጵያውያን ከቤተሰቦቹ ከወዳጆቹ ከዚህ በፊት ተሰብስቦለታል። የሚያንሰዋውን 2 ሚሊዮን ብር ብቻ ነው። የጎደለውን 2 ሚሊዮን ብር ለመሙላት የ200 ብር ቻሌንጅ ዛሬ እንጀምራለን። 1015 05 15 991 ተሾመ ታከለ። ያቀማችሁን ሁሉ ድጋፍ እንድታደርጉ በአክብሮት እጠይቃችኋለሁ። ይህንን ቪዲዮ ለብዙ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።